የናንተን አመጣጥ በሚመለከት ይሄንን ጋዘሪንግ በሚመለከት ግን ስለ ትውልድ ያለን እይታ በተደጋጋሚ ያልኩት በመጽሐፍቶችም የተገለጹ አሁንም ደግሜ የማነሳላችሁ ሀገር በአንድ ትውልድ አይሰራም። አንድ ትውልድ ጀምሮ ማይጨርሰውም። በየትኛውም ዓለም ያለ ሀገር የሚሰራው በትውልድ ቅብብሎች ነው። ሀገር ብቻ ደግሞ አይደለም፣ ትውልድ ራሱም ሙሉ የራሱ ማንነት የለውም፣ የራሱ ስብዕና የለውም። ትውልዶች በሶስት ይከፈላሉ። ስሪኢ እንላቸዋለን። ኤግዚት የሚያደርጉ አሉ። ኤግዚት የሚያደርጉት ትናንት የተከሏቸው ችግኞች፣ የጣሏቸው አሻራዎች፣ ያስቀመጧቸው ብሎኬቶች ብቻ ሳይሆኑ እሳቤዎችም አሉ። እነዚህ እሳቤዎች ኤግዚስት በሚያደርገው አሁን ባለው ውስጥ የግማሽ ማንነቱ ኤግዚት ከሚያደርገው የተወሰደ ነው። የኔ ግማሽ ማንነት ከኔ ቀደም ከነበሩ ሰዎች የተወሰደ ነው። ከነሱ የሰማሁት ነገር በሰብኮንሺየስ ማይንድ ይሰራል። ከነሱ ጋር ያየሁት ነገር በእሳቤዎቼ ይሰራል፣ በጽሁፎቼ ይሰራል። ዝም ብዬ ትናንትናን ሙሉ በሙሉ ዘንግቼ ልፈጠር አልችልም። አሁን ባለኝ ማንነቴ ውስጥ 20፣ 30፣ 40፣ 50% ትናንትና አለበት። ሶስተኛው ኢመርጅ የሚያደርግ ነው። ይሄ ዛሬ ውይይት ጨምሮ ነገ የሚፈጠር ሰው ከኛ የሰማውን ከኛ ያየውን ሳይወስድ ማንነቱን ሊቀርጽ አይችልም። ሶስቱ ኤግዚት የሚያደርገው ኤግዚስት የሚያደርገውና ኢመርጅ የሚያደርገው ጄኔሬሽን ቢፈልጉም ባይፈልጉም ደም ብቻ ሳይሆን እሳቤ ይጋራሉ። ያንን መካድ ነው መከራ የሆነብን። ትናንትናን ሰው ሲወቅስ እሱ ብቻውን ዛሬ ቆይ ይመስለዋል። ዛሬ መቆም አይቻልም ብቻህን። ትናንትና በአንተ ላይ ጥላ አለው። ያን እያመን ስንሄድ ሀገር ለመስራት ያለን ብቃት ይሰፋል።